ጣሊያን ኢትዮጵያን አንዷ ግዛት ያድርጋታለሁ ብሎ ሲያውጅም አዎ ግዛት ነች ብላ ዕውቅና የሰጠች የመጀመሪያዋ የላቲን ሀገር አርጀንቲና ነበረች። የአርጀንቲና መንግስት በአገሩ የሚኖሩ የፋሺዝም ደጋፊዎች በዚህ መልኩ እንዲደግፉትና እንዲዘምቱበት ያደረገው ጦርነት በኢትዮጵያ ድል አድራጊነት ከተጠናቀቀ በኋላ የጦር ወንጀለኞቹን በመሸሸግ ያንን ዘረኛ ስርዓት ተባብሯል። የቤንቶ ሙሶሊኒ ፋሽስት አገዛዝ ጥቁር ህዝቦችን ወደ ኋላ የቀሩ ዝግመተ ለውጣቸውም ገና የሆነ ህዝቦች አድርጎ የሚመለከት፣ ነጮች ደግሞ ጥቁሮችን የመግዛት ብሎም የማሰልጠን የተፈጥሮ መብት ያላቸው ናቸው ብሎ የሚያምን ነበር። ይህ ደግሞ በ19ኛውና በ20ኛው ክፍለ ዘመን የመጀመሪያ ላይ ምድሯን ሙሉ በሙሉ ነጭ የማድረግ ፖሊሲ ቀርጻ ጥቁሮችን እያጠፋች ከነበረችው አርጀንቲና ጋር በሚገባ የተግባባ ተግባር ነበር። እንዲህ ያለችው ጸረ ጥቁር ሀገር ዛሬ አንድም ጥቁር የሌለውን ብሔራዊ ቡድኗን ለዓለም እግር ኳስ ዋንጫ ፍጻሜ አብቅታለች። የእግር ኳስ ተጫዋቾቿም ደጋፊዎቿም ሆኑ ፖለቲከኞቿ ከዚሁ ጥቁር ጠል ዘረኝነታቸው ጋር በተደጋጋሚ ተከስተዋል። ከኮፓ አሜሪካ ዋንጫ በኋላ ኢንዞ ፈርናንዴዝ የፈረንሳይ ተጫዋቾችን በጥቁርነታቸው የሚዘልፍበትን የፌስቡክ ቀጥታ ስርጭት ካስተላለፈ በኋላ በክለቡ ቼልሲ ገንዘብ ሲቀጣ የተቆጡት የአርጀንቲና ፕሬዚዳንትና ሌሎች ባለስልጣናት ነበሩ። የኢንዞ ፈርናንዴዝ ድርጊት ልክ አይደለም፣ አገራችንን በመጥፎ እንድትታይ የሚያደርግ ነገር ነው ብለው አስተያየት የሰጡና የአርጀንቲና የስፖርት ምክትል ሚኒስትር የነበሩት ሁሊዮ ጋሮ የተባሉ ግለሰብ እንዴት ጥቁር ተሰደበ ብለህ ትቆረቆራለህ ተብለው በመንግስት ከስራቸው ተባረዋል። ፕሬዚዳንት ሃቪየር ሚሌይ ማንም ሰው ለአርጀንቲና ጀግኖች ምን ማድረግ እንዳለባቸው ሊነግራቸው አይችልም በማለት ዘረኛ ድርጊቱ ተገቢ እንደሆነና እነ ፈርናንዴዝን መተቸት ተገቢ እንዳልሆነ ተናግረዋል። ባለስልጣናቱና ተጫዋቾቹ ብቻ ሳይሆኑ ደጋፊዎቹም እንዲሁ ዘረኝነታቸው ብዙ የተነገረለት ነው። በዘንድሮ የዓለም ዋንጫ ውድድር የአርጀንቲና ደጋፊዎች እንደ ግብፅና ኬፕ ቨርዲ ካሉ የአፍሪካ ሀገራት ጋር በተደረጉ ጨዋታዎች ወቅት የቢራ ጠርሙሶችን በመወርወርና ዘረኛ ስድቦችን በመሳደብ ደጋፊዎችን አንጓጠዋል። አሜሪካዊ ዩቲዩበር አይሾ ስፒድ የኬፕ ቨርዲ ማሊያ ለብሶ ጨዋታ በሚከታተልበት ወቅት በአርጀንቲና ደጋፊዎች የዘረኝነት ጥቃት ሰለባ መሆኑን ተከትሎ ፊፋ ይፋዊ ምርመራ ጀምሯል። ዛሬ አርጀንቲና ለዓለም ዋንጫ ፍጻሜ የበቃችበትን ውድድር ለመቀላቀል በምታደርገው የማጣሪያ ጨዋታ ላይ ደጋፊዎች የኢኳዶር ተጫዋቾችን በዘረኛ ስድብ በማንቋሻሻቸው ምክንያት ብሔራዊ ቡድኑ አምናና ታቻምና በዝግ ስታዲየሞች እንዲጫወት በፊፋ ተወስኖበት ነበር። በባለፈው መስከረም ደግሞ ብሔራዊ ቡድኑ በዚሁ ዘረኛ ተግባሩ የገንዘብ ቅጣት ተጥሎበታል። በዚህ የነጭ የበላይነትን በሚያቀነቅነው የእግር ኳስ ፖለቲካቸው ምክንያት እንደ ብራዚል ያሉ የላቲን ሀገራት አምርረው የሚጠሉት ብሔራዊ ቡድን የአርጀንቲና ሆኗል። French prosecutors have launched an investigation after Paraguayan Senator Celeste Amarilla posted racist comments about French football star Kylian Mbappé. በአርጀንቲና ደጋፊዎች እንደ ዲቦ ማርቲኔዝ ባሉ ተጫዋቾች እንዲሁም እንደ አማሪላ ባሉ የላቲንና የአገሩ ፖለቲከኞች የዘረኝነት ጥቃት ሰለባ የሆነው የዘመናችን ኮከብ እግር ኳሰኛ ኪሊያን ምባፔ ነው። ምባፔና ጓደኞቹ በዚያ ያሉት ጥቁር መሆናቸው ለጥቃት የሚዳርግ ሆኖ በእሱ የማህበራዊ ሚዲያ ገጾች ላይ የዘረኝነት ስድቦችን ሲያስተናግድ ሰንብቷል። ሴሌስቴ አማሪላ የተባለችው የፓራጓይ ፓርላማ አባል ምባፔ ጎላ ግብቶ የአገሯን ብሔራዊ ቡድን ካባረረባት በኋላ ይሄ ማንበብና መጻፍ እንኳን ያልተማረች ቺምፓዚ ሜዳ ላይ በትዕቢት ምክንያት ተጫዋቾቻችን በጥፊ ሊመቱ ይገባ ነበር ብላ የተሳደበችውን ተከትሎ የአገሩ የፈረንሳይ መንግስት ዓለም አቀፍ ምርመራ ይደረግለት ዘንድ ክስ ከፍቷል። ምባፔም አንቺ አስነዋሪ ሴት ነሽ፣ ለያዝሽውም የሴናተርነት ክብርና ስልጣናት መጥኝም ሲል ምላሽ ሰጥቷታል። ምባፔ ይህንን ጥቁር ጠል አስተያየት በአገሩም ሲፋለም የሚታወቅ ደማቅ ስፖርተኛ ነው። በተለይ ፈረንሳይ የካቶሊኮችና የነጮች ብቻ ነች የሚል መርህ ያለውን ጥቁርና ስደተኛ ጠሉን ራሳምብልሞን ናሲዮናል የምትመራውን ማረን ለፐን አብዝቶ የሚቃወመው ምባፔ ከድል ደጃፍ ሳይቀር መልሷታል። ከ2 ዓመት በፊት እንዲሆነ የፈረንሳይ የፓርላማ ምርጫ በመጀመሪያው ዙር የማረን ለፐ የቀኝ አክራሪ ፓርቲ አርኤን ከፍተኛ ድምፅ በማግኘት አንደኛ ወጣ። ሙሉ ስልጣን ለመያዝም ተቃርቦ ነበር። ምባፔ ይህንን ውጤት አስከፊ በማለት ወጣቶች በሁለተኛው ዙር ድምፅ እንዲሰጡ ጥሪ ያቀረበ። አገራችን አስቸጋሪ ሁኔታ ላይ ትገኛለች፣ ጽንፈኞች የስልጣን በሩ ላይ ደርሰዋልና መልሷቸው፣ ወጣቶች ወጣችሁ ድምፅ ስጡ፣ የሀገራችንን መከፋፈል የሚፈልጉ ወገኖች ተቃውሙ ሲል ጥሪ ያቀረበ። ይህንን ተከትሎም እሱን ያዳመጡ ሚሊዮኖች አንመርጥም ብለው ከተዉበትና ተስፋ ከቆረጡበት ድባብ ወጥተው ወደ ምርጫ ጣቢያ ተመሙ። ከዚያም በፈረንሳይ ታሪክ ከበርካታ አስርታት በኋላ ከፍተኛ የመራጮች ቁጥር 67.1% ህዝብ ወጥቶ ድምፅ ሰጠ። ይህ የወጣቶች መነሳሳት የቀኝ ክንፉን ፓርቲውን የነማረን ለፐን ዋጋ አስከፍሏል። የኪሊያን ምባፔ ፖለቲካ ድፍረትና ጥሪ ፈረንሳውያንን በማንቃት
ማረን ለፐንና ፓርቲዋን ፈረንሳይን በቀጥታ ለመምራት የነበራቸውን ታሪካዊ እድል ሙሉ በሙሉ አክሽፎባቸዋል። መብትን አሳልፎ ላለመስጠት የሚደረግን ትግልና አንድነትን ከሚሸረሽሩ ሰዎች እጅ መንግስታዊ ኃላፊነት እንዳይደርስ ለማድረግ እንደ ምባፔ ያሉ ታዋቂዎች ደፍረው ይናገራሉ። የጠነከሩና ታሪክ ቀያሪ ፖለቲካዊ አስተያየቶችን ተከትሎ እንዲህ የምትናገረው ፕሬዚዳንት የመሆን ዕቅድ ስላለህ ነው ወይ ተብሎ የተጠየቀው ምባፔ እኔ የፈረንሳይን ሪፐብሊክ የመምራት ፍላጎት ኖሮኝ ያውቅም፣ ኢፍትሐዊነትን ለመቃወም ግን ፖለቲከኛነት ግድ አይደለም ብሎ ማብራሪያ ሰጥቷል። እናም የአገሪቱን እግር ኳስ ፌዴሬሽን ጭምር ያስገደደው የምባፔ አስተያየትና ውሳኔ በርካታ ጸረ ዘረኝነት ድንጋጌዎችን እንዲያወጣ አድርጎታል። የአገሩ ፖለቲካ ማንጸሪያ የሆነው ሌላኛው ቡድን የ2026ቱ የዓለም ዋንጫ ፍጻሜ የአርጀንቲና ተጋጣሚ ስፔን ነው። የስፔን ብሔራዊ ቡድን ለዘመናት ፖለቲካ ነጥፎበት አያውቅም። እንደ ፔፔ ጋርዲዮላ ያሉትን የስፖርት ሰዎች ያፈራችው ካታላን የብሔራዊ ቡድኑን ድሎች የጋራ እንዳይሆን አድርጋለች ይባልላታል። በማዕከላዊ መንግስቱ በተለይም በጀነራል ፍራንኮ ዘመን በደል ደርሶብናል የሚሉትና አገር የመሆን ናፍቆት ያላቸው ካታሎናውያን ልክ እንደ ማድሪድና ሌሎች የአገሪቱ ግዛቶች በስፔን ድል ማድረግ እኩል አይደሰቱም። ይልቁንም የስፔን ድል ማድረግ አንድነቱን እያጠናከረ አገር የመሆን ፍላጎታችንን ያዘገየዋል የሚል ስጋት አላቸው። እናም በካታሎኒያና በባስክ ክልሎች ውስጥ ያሉ በርካታ ህዝቦች በቡድኑ ድል ሙሉ በሙሉ አይደሰቱም። አንዳንዶች እንደውም ይቃወማሉ። እናም ባርሴሎና እንደ ማድሪድ አትደሰትም። ካታላኖችና ባስኮች እኛ የምንደሰተው የራሳችንን አገር ብሔራዊ ቡድን ስናቋቁምና ስናሸንፍ ነው ባይ ናቸው። እናም ካታላናውያን እንደ ዳኒ ኦልሞ፣ ፓው ኩባርሲ፣ ማርክ ኩክሬያ፣ ኤሪክ ጋርሺያና ፌራን ቶሬስ እንዲሁም ለምን ያማልን የመሳሰሉ ልጆቻቸውን ስፔንን ወክለው ሲዋደቁ ሲያዋቸው የሚደሰቱ አይሆኑም። ምንም እንኳን ተጫዋቾቹ በይፋ የፖለቲካ መግለጫ ባይሰጡም በቅርቡ ኤሪክ ጋርሺያ፣ ዳኒ ኦልሞና ጆዋን ጋርሺያ የተባሉት የካታላን ተወላጆች ከግዛቲቱ የመገንጠል ንቅናቄ ጋር ግንኙነት ካለው አርማ ጋር አብረው የተነሱት ፎቶግራፍ በማህበራዊ ሚዲያ ላይ ተሰራጭቶ በስፔን ብሔረተኞች ዘንድ ጥቂት የፖለቲካ ውዝግብ አስነስቶ ነበር። ከዚያ ቀደም የነበሩት እንደ ጀራርድ ፒኬ ያሉ ተጫዋቾች ካታሎኒያ የራሷን እድል በራሷ የመወሰን መብት አላት ብለው በይፋ ይናገሩ ስለነበር በስፔን ደጋፊዎች ዘንድ ከፍተኛ ተቃውሞ የገጥማቸው ነበር። ካታላን ከስፔን መውጣት አለባት ሲል የኖረው ፒኬ በ2010 ደቡብ አፍሪካ ያዘጋጀችውን የዓለም ዋንጫ ያነሳውን የስፔንን ብሔራዊ ቡድን ከ7 ጨዋታዎች መካከል በ5ቱ ላይ ግብ እንዳይቆጠርበት ሲከላከል ከርሞ ባለድል ያደረገ ነው። በሊዮኔል አንድሪያስ ሜሲ አመለሸጋነት የተጀበነው የአርጀንቲና መጥፎ መልክ፣ ምባፔ የሚታገለው የጥቁር ዘረኝነት፣ ስፔናውያን በጠቅላላ የማይደሰቱበት የእግር ኳስ ድል